በየሁለት ቀኑ $2 እየሰሩበት ስላለ አንድ ፕላትፎርም ልንገራችሁ። ይሄ ፕላትፎርም ብዙ ገንዘቦችን ለኔ እያስገኘ ይገኛል ማለት ነው። እናንተም ከሰራችሁ ማታገኙበት ምንም አይነት ምክንያት አይኖርም ማለት ነው። እዚህ ጋር እንደምትመለከቱት ኮይኑንም ዳይመንዱንም ዛሬ ሽጬው ነው ማለት ነው። በየቀኑ እየሰራው ደግሞ ሙሉ አደርጋለሁ ማለት ነው። እዚህ ስራ ላይ ምን ያህል ሰራ ነው ጥያቄያችሁ። የሰሩትን ገብቼ ላሳያችሁ ማለት ነው። እዚህ ጋር እንደምትመለከቱት የዊዝድሮ ሪከርድ ላይ እንደምትመለከቱት ማለት ነው $123 ሰርቻለሁ ማለት ነው። አንድ ወር ባልሞላ ጊዜ ውስጥ እዚህ ጋር እንደምትመለከቱት ጠዋት 110,000 ዳይመንድ ወጥቻለሁ ማለት ነው። ያ ማለት ወደ $11 ነው እና እኔም ጋር የገባ $9 ይኖራል ማለት ነው። ምክንያቱም በፊት ምናምን $2 ይቆርጣል። ከዛ 130 $13 እዚህ ጋር 150 እዚህ ጋር 110,000 ዳይመንድ ነው እንግዲህ ይሄ። እዚህ ጋር ደግሞ የመጀመሪያ ዊዝድሮ ያደረኩት 380,000 ዳይመንድ ነው ማለት ነው። ያም ማለት የኢትዮጵያ ወደ 70,000 ብር አካባቢ ነው ማለት ነው። ይሄ ስራ ሊያመልጣችሁ አይገባም። ሁላችሁም ይሄን ስራ ጆይን አድርጋችሁ መስራት ይኖርባችኋል ማለት ነው። ይሄን ስራ ለመስራት ቀጥታ ቴሌግራም ቻናላችሁ ላይ ሄዳችሁ በመግባት የሰርች ባሩ ላይ ሄዳችሁ ሙሳ ሚዲያ ብላችሁ ትጽፋላችሁ ማለት ነው። እዚህ ጋር እንደምትመለከቱት እንደዚህ ብላችሁ ጽፉ። እዚህ ጋር የሚመጣላችሁን ቻናል አንድ ክሊክ በማድረግ እዚህ ጋር የፕላትፎርሙን ሊንክ አስቀምጬላችኋለሁ ማለት ነው። እዚህ ጋር አፕሊኬሽን ለማውረድ የሚለው ሊንክ በመጠቀም አፕሊኬሽኑን ማውረድ ትችላላችሁ ማለት ነው። ከወራ እንደምትመለከቱት ደግሞ እንደዚህ አይነት ጊቫዌ አዘጋጅቷል ማለት ነው። ይሄም የሚሆነው ቪዲዮ ጽድት ያለ ስለነሱ የሚያሳይ የፕሮሞሽን ቪዲዮ በመስራት ማለት ነው። እዚህ ጋር እንደምትመለከቱት አንደኛ ለወጣ 3 ሚሊዮን ኮይን ማለትም $300 ሁለት $200 300 እያለ እስከ ታች ድረስ ይቀጥላል ማለት ነው። ስለነሱ የሚያሳይ የሆነች ቪዲዮ አንስታችሁ ቲክቶክ ላይ ፖስት በማድረግ ለነሱ በመላክ ውድድሩን ካሸነፋችሁ ማለት ነው ይሄን $1 ይሸልሟችኋል ማለት ነው። እዚህ ውድድር ላይ ተሳተፉበት። ስራው በአጠቃላይ አሪፍ ነው። ማንም እንዲያመልጠው አልፈልግም። ይመቻችሁ።